በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይለ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በሙሉ በሀገር ውስጥና በሀገር ውጭ ያላችሁ እንግዲህ የዚህ የአውሮፓ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አጠቃላይ ከምስረታው ጀምሮ አሁን እስካለበት ያለው ዶክመንተሪ ሁላችሁ ምእመናን በጽሞና እንድትከታተሉ በእግዚአብሔር ስም እጋብዛለሁ። አመሰግናለሁ። አስቸጋሪውን ፈታኝ ጊዜ አልፋ ቅድስት ቤተክርስቲያናችን እዚህ ደርሳለች። በአካባቢው ያሉ ኦርቶዶክሳውያን ቤተክርስቲያኗ ጸንታ እንድትቆይ የሚከፈሉን ሁሉ ዋጋ ከፍለው የብዙሃን ማረፊያ በጸበሏ መፈወሻ መጠጊያና መሸሸጊያ ካደረጓት የቅድስት ድንግል ማርያም ልጅ ፍቃድ ሆኖ 2005 ዓመተ ምህረት ግንቦት 6 ቀን የተመሰረተችበት ጊዜ ነበር። የሸገር ሀገረ ስብከት የለገጣፎ ፓክ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን 12 ዓመታትን አስቆጥሮ ዛሬ ላይ ደርሷል። ቅጥሩን አስከብሮ በየጊዜው በለውጥ ውስጥ እየተጓዘ የአካባቢውን ነዋሪዎች ርስታቸውን፣ ገንዘባቸውን፣ ጉልበታቸውንና ዕውቀታቸውን ሳይሳሱ በቅዱስ ገብርኤል በረከትና ተራዳይነት በመላኩ ጠባቂነት የማይቻል የሚመስለውን አልፈው እዚህ ላይ ደርሰዋል። ሊቀ ትጉሃን ደምለው ድንበሩ የደብሩ ስብከተ ወንጌልና የሕንጻ አሰሪ ኮሚቴ አባል ትናንትን በዚህ መልኩ ያስታውሱታል። ይህ ታላቅ ቦታ የተመሰረተው በ2005 ዓመተ ምህረት ግንቦት 6 ቀን መቃኛው ተጀመረ። 2005 ዓመተ ምህረት ሰኔ 9 ቀን ታቦተ ሕጉ ወደ ቦታው ገብቶ ቅዳሴ አገልግሎት ጀመረ። ከዚያ ጊዜ ጀምሮ በአካባቢው ያለ ሕዝብ ጸበሉ የታመመ እያዳነ እግዚአብሔር የማዳን ስራውን እየሰራበት በእውነት እግዚአብሔር የቸርነቱን ስራ እየሰራበት ይገኛል። ከዚህ በመቀጠል እንግዲህ የህንጻ ቤተክርስቲያን እንዲሰራ በፈቃድ እግዚአብሔርና በህዝቡም ባለው በአካባቢ ህዝብ ተነሳሽነት ተጀምሮ አሁን ከዚህ ላይ ደርሷን። ይህን ሁሉ የመንፈሳዊ ጥሪ የሚደርሳችሁ ምእመናን በሙሉ እንግዲህ እግዚአብሔር በመጽሐፈ ነህምያ እንደተናገረው ምዕራፍ 2 ቁጥር 24 ላይ እኛ አገልጋዮቹ እኛ ባሪያዎቹ እንታትራለን የሰማይ አምላክ እግዚአብሔር ደግሞ ያከናውናን ብሏልና፣ ስለዚህ በልዩ ሁኔታ እየተሰራ ያለውን ቤተክርስቲያን መጣችሁ አይናችሁ አይቶ ባጃችሁ ዳሳችሁ በአይናችሁ አይታችሁ የሚመለከተውን እርዳታ እንድታደርጉልን በኃያሉ መልአክ በቅዱስ ገብርኤል ስምና በቅዱስ ገብርኤል አምላክ በቅዱስ እግዚአብሔር ስምና አሳስባለን። እንደምትመለከቱት በሸገር ሀገረ ስብከት የለገጣፎ ፓክ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በአካባቢ ያለውን ኦርቶዶክሳውያን ምዕመናንን በፍጹም ኦርቶዶክሳዊ ህብረትና አንድነት የቤተክርስቲያኗን መሰረት ሰርተው ምሰሶውን አቆመው ከዚህ በላይ መቀጠል አልቻሉም። ምክንያታቸው የአደባባይ ሚስጥር ሆኖ እጃጥሮ የምዕመኑን ዳግም ድጋፍና አለባይነት ለመጠየቅ መገደድ የግድ ሆኗል። ወይዘሮ የሺ ተሰማ የአካባቢው አንጋፋ ነዋሪ ናቸው። ከቤተ ክርስቲያኗ መመስረት አንስቶ እስከዛሬ ድረስ የቻሉትን እያደረጉ እዚህ ደርሰዋል። ቢቃዶማ ገብርኤል ቴኒ መጀመሪያ ጀመሬ ደስታዳኒ ጃሬ ኩኖ ገርጋሬ ራንጌኘ አመሲ ደብሌኑ ዱባቴ አንሲ ደስታዳ ጀዴተናን ካሪኩማ ቶኮ ከኔ አመሞዩ እንዱኑ ገርጋሬ ደስታዳን አከ ጃሬ ጦሙሮ እንዶና ቅሚ ከያቲነን ዱበት እንደቢው ነንገርጋረ ማታ ከያንስ መጀመሪያ ዱራቲሲ ደስታዳን አለን ሁንዱ ከሶታ ታየ ያሪንዱ ጎበዞታ ኮሚቴ ታኤ አማስ ሞንዶ አከን ወርጋሬ ሁንዱምቱ ትርማቴ አከ ያረሜ ጦምረሙ ወኒ ደስታዳን ነገጨ ደን የለገጣፎ ፓክ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አካባቢ ምዕመናን አብዛኞቹ ኑሯቸው ከእጅ ወደ አፍ ቢሆንም መቁረቢያቸውን
የልጆቻቸውን መታነጫ መፈወሻ ደብራቸውን ለመገንባትና ለማግዘፍ ከዕለት ጉርሳቸው እየቀነሱ አስራት በኩራታቸውን እያወጡ መክፈል ያለባቸውን ዋጋ በመልአኩ እርዳታ ዛሬ ላይ ቢቆሙ ከዚህ በላይ በአካባቢው ምዕመናን ብቻ የተጀመሩን ለመጨረስ የሚቻል አልሆነም። ቀሲስ ይርዳው ፍቃደ የደብሩ አገልጋይ ትላንትን ከዛሬ ጋር አጣምረው ቀጣዩን ይሉናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ሚዲያ የምትከታተሉ ሁሉ በእግዚአብሔር ቸርነት በእግዚአብሔር መልካም ፈቃድ በቅዱስ ገብርኤል ፈቃደኝነት ይህ የምታዩት ቦታ ቤተክርስቲያን የተተከለው የተመሰረተው 2005 ግንቦት 6 ነው። በእግዚአብሔር ፈቃደኝነት ደግሞ ታቦቱ የገባው ሰኔ 9 ነው። ከዚያን ቀን ጀምሮ ከዚያን ዕለት ጀምሮ እስከ ዛሬ ድረስ ሞተ አንሳው ቅዱስ ገብርኤል ተብሎ እየተጠራ ጸበሉ ህሙማንን እየፈወሰ እየተገለገለበት ነው የሚገኘው። አሁንም ደግሞ ይህንን ሚዲያ የምትከታተሉ ሁሉ ህንፃ ቤተክርስቲያኑ ከኋላ ወደፊት ይታያልና ይህንን ህንፃ ለቤተክርስቲያን ለመስራት እንዲታግዙን እርዳታ እንዲታረጉልን በእግዚአብሔር ስም እናሳስባለን። የመንገድ መሪ ፈውስነ ለመሜ ገብርኤል ቤተክርስቲያኑን አሁን ከቆመበት ቦታ አንስቶ ለመጨረስ ምን ያህል ሊፈጅ እንደሚችል በየወቅቱ የሚቀያየረው የግንባታ ዕቃዎች ውድነት ላይና ታች የሚያደርግበት ሁኔታ ከፍ ማለቱ የአደባባይ ሐቅ ቢሆንም እስከ 100 ሚሊዮን የሚደርስ ገንዘብ ሰርቶ ለማጠናቀቅ መጠየቁ የማይቀሩ ይታያል። ወይዘሮ ሃይማኖት ቦጋለ የደብሩ ሰበካ ጉባኤ አባል ቤታችን በጋራ እንስራ እንረባ። የዚህ ቤተክርስቲያን አለመሰራት ሁሉ ጊዜ ያሳስበኛል። ሁሉ ጊዜ ሐሳብና ጭንቀት ይዘኛል። ይሄንን ቤተክርስቲያን ምእመናን መታችሁ እንድትረዱንና እቺ ቤተክርስቲያን ተባብረን እንድንሰራት ወደፊቱ የምንቆርብበት የምንቀበልበት ልጆቻችንን የምንድርበት ነውና እቺን ቤተክርስቲያን አብረን ተባብረን እንድንሰራት እንድታግዙን ጥሪ አደርጋለሁ። አመሰግናለሁ። ቤተክርስቲያናችን በቅርቡ ያለባት ችግር ሁሉ ተፈቶ በህብረት በአንድነት በመቆም በኩራት ቤተክርስቲያናችን ምእመን ሁሉም በመላው ዓለም ያለ ኦርቶዶክሳዊ በመረባረብ እንደሚጨርሰው ባለሙሉ ልብ ናቸው። ለዚህም የመልአኩ ቅዱስ ገብርኤልን ከጎናችን ነው እንደጀመርነው እንጨርሰዋለን ይሉናል የደብሩ ዋና አስተዳዳሪ ሊቀ ብርሃናት ዳዊት ንጉሴ። ሊቀ ብርሃናት ዳዊት ንጉሴ ይባላለሁ። የዚህ ታላቅ ቤተክርስቲያን አስተዳዳሪ ነኝ። እንግዲህ ቤተክርስቲያን ከተመሰረተ ረጅም ዘመናትን ያስቆጠረ ቤተክርስቲያን ነው። የአካባቢ ምእመናን በወቅቱ የነበሩ መሬታቸውን በመስጠት ገንዘባቸውን በመስጠት ይህ ቤተክርስቲያን እዚህ ጋር ተክለውት በእግዚአብሔር ፈቃድ እየተገለገሉበት ይገኛሉ። ነገር ግን ያው እንደምታዩት ቆርቆሮ በቆርቆሮ በመሆኑ መጀመሪያ የተሰራ ቤተክርስቲያን አሁን እዚህ ጋር የምናየው ከኋላ በጣም ግዙፍ የሆነና በአይነቱ ልዩ የሆነ ህንፃ ቤተክርስቲያን ከዛሬ 9 ዓመት በፊት ተጀምሮ አሁን ባለው በምናየው ደረጃ ላይ ደርሶ እናገኘዋለን። እንግዲህ ቤተክርስቲያኑ እስካሁን ድረስ በጣም ብዙ ማቴሪያልን ፈጅቷል። እያንዳንዱ መሬቱ መሰረቱ ቤዝመንቱ ሲሰራ እያንዳንዱ 200 ኩንታል ሲሚንቶ የፈጀ የጨረሰ ነው። ቦታው ውሃማ በመሆኑ ረግረጋማ በመሆኑ በባለሙያዎች ተጠንቶ ረጅም ጊዜ እንዲያገለግል ታስቦ የተመሰረተ ወይም ደግሞ ስራው የተጀመረ ቤተክርስቲያን ነውና አሁን ባለው ሁኔታ ላይ ደርሶ የአካባቢ ምእመናን አቅም በላይ ሆኖ ይገኛል ማለት ነው። ስለዚህ አሁን ጥሪያችን ወይም ደግሞ ጩኸታችን ምንድነው? ይሄንን እስላሙን ለመሙላት ከ20 ሚሊዮን በላይ እንደሚፈጅ ወይም ደግሞ እንደሚጠይቅ ለእስላሙ ብቻ በመዋለማው ጥናት ያው ተረጋግጧል ማለት ነው።
እንግዲህ አሁን የአካባቢ ምዕመናን ቅድም እንዳልኩት በአካባቢ ምዕመናን አቅም ብቻ የሚሰራ አይደለም። በውጭም በሀገር ውስጥም ያላችሁ ኦርቶዶክሳውያን የቅድስት ቤተክርስቲያን ልጆች እዚህ ላይ መሳተፍ፣ መርዳት፣ ማገዝ ያስፈልጋል። ከገንዘብ በተሻገረ በርከት ያሉ በጎ ፈቃደኛ ወጣቶች ለማህበረሰቡ የግንዛቤ ማስጨበጫ በመፍጠር ቤተክርስቲያናችን በፍጥነት መጨረስ አለብን የሚል ሐሳብ ይዘው በበጎ ፈቃድ ስራዎች ላይ ቤተክርስቲያኗን በማገዝ በመስራት ላይ የሚገኙ ናቸው። በርከት ካሉት መካከል አቶ አክሊሉ ዘበነ ሰላም ውድ ኦርቶዶክሳውያን፣ እንግዲህ እስካሁን ሲገልጹ የነበሩ አባቶች እናቶችና የዚህ ደብር አስተዳዳሪ የነበሩ ምዕመናን በሙሉ እስካሁን ሲገልጹት የነበረውን ይህን ጅምር ህንጻ ቤተክርስቲያን ለማስጨረስ ብዙ ዋጋ እንደሚያስከፍልና የምዕመናን ጥሪ አስፈላጊ በመሆኑ የዶክመንታሪ ተዘጋጅቷል። ስለሆነም ሁላችንም በምንችለው አቅም ይህን ታላቅ ደብር ከግብ እንድናደርሰው የአባቶችንም የቤተክርስቲያንን ጥሪ ሰምተን ተሳታፊ እንድንሆን ከምናገኘው ደሞዝ ላይ አስራት በኩራታችንን እያወጣን ለቤተክርስቲያን የምንችለውን ያህል ደግፈን ከግብ አድርሰነው በጋራ የምንጸልይበት ቀን ሩቅ እንዳልሆነ በመገንዘብ ተባባሪ እንድትሆኑ እኔም በድጋሚ በዚህ ቅዱስ ስፍራ ተገኝቼ መልእክቴን አስተላልፋለሁ። አመሰግናለሁ። እዚያ ደረሰን ፈጣሪ መዳረሻችንን ቀና እንደሚያደርገው እርግጠኛ ነን። ለዚህም የመላኩ ቅዱስ ገብርኤል በሁሉ መስክ ይረዳናል። ከጎናችን የሆናችሁ ሁሉ ከዚህ በኋላም ከጎናችን የምትሆኑ ምዕመናን ምስጋና ይድረሳችሁ የሚሉን የደብሩ ዋና አስተዳዳሪ ሊቀ ብርሃናት ዳዊት ንጉሴ ቀጣዩን ይሉናል። በሰፊው ሲገለጽ እንደነበረው እንግዲህ ቤተክርስቲያን በአካባቢው ምዕመናን ከፍተኛ አስተዋጽኦ ተመስርቶ ዛሬ መንፈሳዊ አገልግሎት በሰፊ ሁኔታ እየሰጠ የሚገኝ ቤተክርስቲያን ነው። በአካባቢ ላይ መሬት በመስጠት በገንዘብ በመግዛት የተለያዩ በቤተክርስቲያን አስፈላጊ ናቸው ተብሎ የሚታሰቡትን ንዋየ ቅድሳትንም በመስጠት ስታገለግሉ ወይም ቤተክርስቲያን ስትረዱ ስታግዙ የነበራችሁ በአካባቢው በውጭ ሀገርም ያላችሁ ኦርቶዶክሳውያን ስታደርጉልን ስለነበረው ሁሉ በቅድስት ቤተክርስቲያናችንና በእግዚአብሔር ስም እናመሰግናችኋለን። አሁንም ደግሞ እገዛችሁ፣ እርዳታችሁ በተለይ ይሄ የተጀመረው በጣም ልዩና ግዙፍ የሆነ ህንጻ ቤተክርስቲያን ተገንብቶ እስኪጠናቀቅ ድረስ እገዛችሁ እንዳይለየን በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። በዛሬው ዕለት ደግሞ በዚህ በገቢ ማሰባሰባ መርሃ ግብሩ ላይ በዚህ በቀነኒሳ ሆቴል ተገኝታችሁ በአካል ይህንን ዶክመንተሪ በመከታተል ስታገዙ የቆያችሁ በውጭ ሀገርም በቀጥታ ላይቭ የተከታተላችሁ የነበራችሁና ያቅማችሁ ስታግዙ የቆያችሁ ምዕመናን እንግዲህ ስላደረጋችሁልን ድጋፍ በቅድስት ቤተክርስቲያናችን ስም እናመሰግናቸዋለን። እንግዲህ በአጠቃላይ አሁንም ይሄ ቤተክርስቲያን የእናንተን እገዛ የእናንተን ድጋፍ ይጠይቃል። በቀላሉ ተሰርቶ በአጭሩ የሚጠናቀቅ አይደለም። ያው እንዳያችሁት ነው፣ እንደሰማችሁት ነው። በቦታው ላይ ብቻ በቦታው ላይ በመገኘት ይህንን ልዩ የሆነ ህንጻ ቤተክርስቲያን በማየት የበኩላችሁን ክርስቲያናዊ ግዴታ እንድትወጡ አሁንም በድጋሚ በቅድስት ቤተክርስቲያናችን ስም እንጠይቃለን፣ እናሳስባለን። ጸበሉ በጣም ፈዋሽ ነው፣ አዳኝ ነው፣ የበረከት ቦታ ነው፣ የረድኤት ቦታ ነው፣ የእግዚአብሔር የማዳኑ ኃይል የሚገለጥበት ቦታ ነውና እየመጣችሁ ደግሞ በጸበሉም እየተጠመቃችሁ በእምነቱ ደግሞ እየተሻሻችሁ እየተዳሳችሁ በረከት መንፈሳዊ በረከትን ስጋዊ ድህነትን እንድታገኙ በቅዱስ ገብርኤል እና በቅድስት ቤተክርስቲያናችን እንዲሁም በልዑል እግዚአብሔር ስም እናሳስባለን። እስከ መጨረሻው ድረስ የተሰርቶ ተጠናቆ ለአገልግሎት እስኪበቃ ድረስ በውጭም በውስጥም ያላችሁ ምዕመናን ድጋፋችሁ እንዳይለየን በእግዚአብሔር ስም እየጠየቅን እንግዲህ ላደረጋችሁን ሁሉ በቅድስት ቤተክርስቲያናችን ስም እያመሰገንኩ እግዚአብሔር አምላካችን መላውን በውጭም በውስጥም ያላችሁን ኦርቶዶክሳውያን በሕይወት በጤና እንዲጠብቅልን ሀገራችንን ሰላም እንዲያደርግልን ለሁላችንም ደግሞ ብርታቱን እንዲሰጠንና ይህንን ቤተክርስቲያን ሰርተን እንድናጠናቅቅና ለአገልግሎት እናበቃ ለሁላችን እንዲፈቅድልን አገልግሎታችንን
የቅዱሳን አባቶቻችን አገልግሎት አድርጎ እንዲቀበልልን እግዚአብሔር አምላካችንን እየጠየቁ በዚሁ ላይ አበቃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አመሰግናለሁ። የጀመረውን ፈጣሪ የሚጨርሰው እሱ ነውና ህብረታችንን አጠናክረን የጀመርነውን እንድንጨርስ መልእክታችን ነው። 19127336 እደግመዋለሁ 19127336 የቤተ ክርስቲያኗ የንግድ ባንክ አካውንት ቁጥር ሲሆን በዚህ አካውንት የድርሻችሁን ገቢ በማድረግ በኩራት ቅድስት ቤተ ክርስቲያናችንን ጨርሰን ለምረቃ ያበቃን ዘንድ ምኞቴ ነው። የሸገር ሀገረ ስብከት የለገጣፎ ሮፓክ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ግንቦት 2018 ዓ.ም ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ